ቱርክሜኒስታን ማንም የማያውቃት እንግዳ ሀገር። በዓለም ላይ አንዳንድ ሀገር አሉ፣ ስማቸውም ሰሞኑ እናውቃለን፣ ግን ውስጣቸው ምን እንደሚመስል አናውቅም። ከእነዚህ ሀገሮች አንዷ ቱርክሜኒስታን ናት። በመካከላችን እስያ የምትባል ይህ ሀገር በግዙፍ የበረሃ መሬት፣ በተፈጥሮ ሀብቷና በእጅግ ነጭ በሆነ ዋና ከተማዋ ታዋቂ ነች። ግን ቱርክሜኒስታን ለምን እንዲህ ምስጢራዊ ሆነች? እና በእውነት አሽጋባት እንደሚባለው የነጭ ከተማ ናት? ዛሬ ወደዚያ ያልተለመደችው ሀገር እንጓዝ። አሽጋባት የነጯ ከተማ። ጉዟችንን ከዋና ከተማ አሽጋባት እንጀምራለን። የከተማዋን ምስል ስትመለከቱ የመጀመሪያውን የሚያስገርም ነገር ነጭ ቀለም ነው። ግዙፍ ህንፃዎች፣ ሰፊ መንገዶች፣ የተዋቡ ሐውልትና በእብነ መረብ የተሸፈነ ህንፃ በከተማ ይታያል። አሽጋባት ከሌሎች የዓለም ከተሞች በጣም የተለየች ትመስላለች። በአንዳንድ ቦታዎች መንገዶቿ እጅግ ሰፊ ናት። ህንፃዎቿም በተሳሳተ የሥነ ህንፃ ዘይቤ የተገነቡ ይመስላል። ስትመለከቱ ከተማ እውነት ከተማ ይልቅ የፊልም ቦታ ትመስላለች። ለምን እንዲህ ትመስላለች? አሽጋባት ይህ ያህል የተዋበች እና የተደራጀች ከተማ ለመሆኗ የራሷ ታሪክ አላት። ቱርክሜኒስታን ከሶቪየት ህብረት ነፃነት ካገኘ በኋላ የዋና ከተማዋን ገጽታ በእጅጉ ተቀይሯል። አዳዲስ ህንፃዎች፣ ትልልቅ ሐውልቶች እና የተስተካከለ መንገድ ተገንብተዋል። ዛሬ አሽጋባት በተለይም በነጭ የእብነት መረብ ህንፃዎች ትታወቃለች። ከተማም እንዲህ ያለ ገጾች ስላላት ብዙ ቱሪስቶች ለራሷ አንድ ጥያቄ ይጠይቃል። እነዚህ እውነተኛ ከተማ ውስጥ ነን ወይስ ፊልም ውስጥ ነን ብለው ግራ ይጋባሉ። የቱርክ የጋዝ ሀብቷ ግን ቱርክሜኒስታን የህንፃዎች ብቻ አትታወቅም። ከሀገሯ በታች ያለው ሀብት የቱርክሜኒስታን በዓለም ካስጠራት ነገር አንዷ ነው። የተፈጥሮ ጋዝ። የተፈጥሮ ጋዝ ቱርክሜኒስታን ትልቅ የተፈጥሮ ጋዝ ክምችት ካላት ሀገሮች መካከል አንዷ ናት። እና ይህ ወደ ሌላ አስገራሚ ቦታ ይወስደናል። ዳርቫዛ፣ በበረሃም መካከል የሚቃጠለው ግዙፍ የጋዝ ጉድጓድ፣ ሰዎች እንደሚጠሩት የገሃነም በር። ይህ ቦታ በዓለም ላይ የገሃነም በር በሚባል ስም ይታወቃል። በበረሃ መካከል ያለ ግዙፍ ጉድጓድ እና ከውስጡ የሚወጣው እሳት በሌለ እጅግ አስፈሪ የሆነ ምስል ይፈጥራል። ቦታው በ1970ዎቹ የጋዝ ፍለጋ ስራ ወቅት ከተፈጠረው በኋላ ጋዙ እንዳይሰራጭ ተብሎ እሳት እንደተለኮሰ ይነገራል። ግን የሚገርመው እሳቱ እስከ ዛሬ ድረስ በጉድጓዱ ውስጥ ታይቷል። በቀን በበረሃ መካከል ያለ ትልቅ ጉድጓድ ይመስላል። ጨለማ ሲወርድ ግን መሬቱ ራሱ እየተቃጠለ ያለ ይመስላል። የበረሃው ሀገር ከአሽጋባት እና ከዳርቫ በላይ ቱርክሜኒስታን ሰፊ የበረሃ መሬት አላት። የካራኩም በረሃ ከሀገሪቱ እጅግ ትልቅ ክፍል ይሸፍናል። በቀን የፀሐይ ሙቀቱ፣ በሌሊት የበረሃ ጨለማው እና በመካከል የሚታየው ትንሽ መንደሮችና የዘላኖች ባህል፣ ይህ የቱርክሜኒስታን ሌላ ፊት ነው። ከአሽጋባት የነፃ ህንፃዎች በጣም የተለየ ዓለም። አሁን ደግሞ የፈረሶችን ባህሪ እንይ። ቱርክሜኒስታን ስለ ባህሏ ስናወራ አንድ ነገር መዘንጋት አንችልም። አክሃ ቴክ ፈረስ። ይህ ልዩ የፈረስ ዝርያ ከቱርክሜኒስታን ባህል ጋር በጥልቅ የተያያዘ ነው። በብርሃን ሲታይ ቆዳው እንደ ብረት የሚበራ ይመስላል። ለብዙ ቱርክሜናዊ ፈረስ የመጓጓዝ እንስሳ ብቻ አይደለም፣ የታሪክ የኩራትና የባህል ምልክት ነው። በአጠቃላይ ታዲያ ቱርክሜኒስታን ምንድን ናት? ነጭ የህንፃዎች ከተማ፣ የጋዝ እሳት የሚነድበት በረሃ፣ ወይስ በፈረሶች እና በጥንታዊ ባህሏ የምትኮራ ሀገር? ምናልባት ሁሉም ናቸው። ቱርክሜኒስታን ከአንዳንድ በኩል ዘመናዊና አስደናቂ ከተማ አላት። ከሌላ በኩል ደግሞ ጥልቅ በረሃ፣ የሚያቃጥል ጋዝ ጉድጓድና ከዘመናዊ የመጣ ባህል አላት። እና ምናልባት ይህ ነው ቱርክሜኒስታንን ልዩ የሚያደርጋት፣ ለዓለም
ብዙም የማይታወቅ ግን ለማየት ብዙ የሚያስገርም ሀገር ቱርክሜኒስታን። የዛሬ ቪዲዮአችን ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቻው